ከዛ ያው ለሳምንት ያክል ጠፋ ማለት ነው። ቴሌግራሙም ዲሌት ሆኗል። ቲክቶክ ላይም በየቀኑ ነበር ፖስት የሚያደርገው፣ የለም ጠፋ። እና ያው ኔትወርክ የማይኖርበት ቦታ ነው የሚሄደው፣ ገጠራ ገጠሩ ነው የሚሰራው ምናምን ስላለ ሜቢ ኔትወርክ አላገኘም ብዬ ነው ያሰብኩት። ከዛ ተመለሰ ከሳምንት በኋላ ሰው ሲጠፋ ጠፋቲም ብሎ ቲክቶክ ላይ ነው ቴክስት ያደረገልኝ። ከዛ ቴሌግራምህም እኮ የለም አልኩት። ዛራ አለ ቼክ አድርገው እስኪ ስለው ኦኬ ለካ ዲሌት አድርጌዋለሁ ይኛለኝ። ከዛ በቃ ማውራት ቀጠልን፣ እዚሁ ቲክቶክ ላይ ማውራት ቀጠልን። በቃ ስለ ልጄ በጣም ጥሩ ጥሩ ነገር ነው የሚያወራኝ፣ ሳይው ልጄ ነው የሚመስለኝ ምናምን በቃ እንደዚህ አይነት ወሬ ነው የሚያወራኝ። እና በቃ እኔንም በጣም ትሪት ያደርገኛል። በቃ ይሄ እንዳይሰማኛል አይደለ በቃ በጣም እኔ ላይ ኦብሰስድ የሆነ ነው የሚመስለው። ከዛ በቃ ይሄ ማቹድ እንዳደረገ ሰው ነው የሚያወራው እና በቃ ይሄ ሪል ነገር ነው የሚያወራው። ይሄ የሚሟዘዝ ምናምን አይነት ሰው አይደለም የዛን ሰዓት ማለት ነው። ከዛ ስልኬን ጠየቀኝ፣ ሰጠሁት። ደወለ። በሁለተኛው ቀን አላየሁትም። በሶስተኛው ቀን ጠዋት ላይ ደወለ። የዛኔም አላየሁትኝም። ከዛ ማታ ላይ ደወለ 5 ሰዓት ላይ። የዛኔ ሲደውል አነሳሁት። ሜቢ እኔ ማታ ላይ ስልክ አላነሳም፣ ግን ሜቢ ፋሚሊ ምናምን ይሆናል ብዬ አነሳሁኝ። ማን ልበል አልኩኝ። እንትና ነኝ ቲክቶክ ላይ ምናምን አለኝ። ኦኬ እንዴት ነህ ደህና ነህ ወይ? እንዴት ትንሽ ነገር ነው ያወራነው። ደህና ነሽ እንዴት ነሽ በቃ እንደዚህ ነገር። ከዛ ደብረ ዘይት ነው ያለሁትኝና ትራንስፈር ማድረግ ሊሚቱ እንትን አለብኝ አለቀብኝና አስገቢላቸው ብር አለኝ። እሺ አልኩት። ዘጋው ስልኩንና ቴክስት አደረገልኝ ይሄን ያክል ብር አስገቢ ብሎ ማለት ነው። ከዛ የሰጠኝ ቁጥር የቴሌ ብሩ የራሱ ነው። ከዛ ትሩኮለሩ ሌላ ነው ስሙ፣ የቴሌ ብሩ ደግሞ ሌላ ነው። ከዛ ምን ሆኜ እንዳስገባው ማላውቅም። እሺ ያስገባሁኝ። ከዛ ቆይቶ 7 ሰዓት ላይ ደወለልኝ። 6 ሰዓት ላይ ይከፍትልኛል፣ አስገባልሻለሁ ነው ያለኝ። ከዛ 7 ሰዓት ላይ ደወለ፣ ማውራት ጀመርን። የሚገርምሽ እዚህ እኮ በእናትሽ ሪሴፕሽኖቹ ማስተር ካርድ አላችሁ ስላቸው የለኝም ብለውኝ ነው አሁን ካሽ ካላመጣህ የሚሉኝ አለ። ከዛን እያወራኝ ቆይ ልደውልልሽ መልሼ ሪሴፕሽኖቹ እየደወሉልኝ ነው አለኝ። ከዛ እሺ የዘጋሁት ቴክስት ላይ ይሄን ያክል ብር አሁን ባስገባሽበት በእናትሽ እየጨቀጨቁኝ ነው በጣም አለኝ። ከዛ እሱን ያክል ብር እንኳን የለውም አካውንቴ ስለው ይሄን ያክል ነው ያለው ስለው ላኪው አለኝ፣ ያለውን ማለት ነው። ከዛ አሁንም ምን እንደሆንኩኝ አላውቅም፣ ዝም ብዬ መላክ